ሚስቶቻችሁን መሸከም ግድ የሆነበት ሀገር። ዛሬ የምንጓዘው ወደ ዓለማችን ቀዝቃዛማ ጥግ ነው፣ ወደ ኖኪያ ስልክ ሀገር እና የዓለማችን ቁጥር አንድ አነስተኛ ህዝብ የሚኖርባት። ዛሬ የምንጓዘው ወደ ፊንላንድ ይሆናል። ግን ቆይ እንዴት ሆኖ ነው አመቱን በሙሉ ብርድና ጨለማ በሆነባት ሀገር ህዝቦቿ ደስተኛ የሆኑት? ትምህርት ቤት የቤት ስራ እንደማይሰጥ ታውቃላችሁ? ወይስ የትራፊክ ቅጣቷ የሚወሰነው በደመወዛችሁ ልክ እንደሆነ ሰምታችኋል? ለምሳሌ አንድ ሀብታም ሰው በፍጥነት ሲነዳ $100,000 ሊቀጣ ይችላል። ዋው! በዛሬ ቪዲዮ ፊንላንድ ከዓለም ልዩ የሚያደርጓት ስትሰሙት ይህ እንዴት ይሆናል የሚያስብሉ 10 አስገራሚ እውነታዎችን ይዤላችሁ ቀርብ ያለው። በተለይም ስለ ትምህርት ስርዓቷና ስለ ነፍሰ ጡር አያያዟ የምንነግራችሁ ነገር ሐሳባችሁን ያስቀይራችኋል። ለምኛችሁ አላቅም፣ ግን ሰብስክራይብ፣ ላይክ፣ ሼር አድርጉ። ቻናሉ ምንም እየተንቀሳቀሰ አይደለም። በቃ ለምኛችሁ አይደለም፣ ግን በቃ ከእናንተ ምንም የሚቀነስ ነገር የለም። ሰብስክራይብ፣ ላይክ አድርጉ። ላረጋችሁ በጣም ነው የማመሰግነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እስቲ በቅድሚያ ስለ ደስታዋ እናውራ። በተባበሩ መንግስታት ሪፖርት መሰረት ፊንላንድ ለተከታታይ ዓመታት የዓለማችን ቁጥር 1 ደስተኛ ሀገር እየተባለች ተጠርታለች። ብዙዎቻችን ፊንላንድን የምናስበው በበረዶ የተሞላች ነው፣ ጨለማና ቀዝቃዛ አድርገን ነው። ታዲያ የደስታዋ ምንጭ ምንድነው? ፊንላንዳውያን ደስታቸውን የሚገልጹት እንደኛ በጭፈራ ወይም በከፍተኛ ሳቅ አይደለም፣ በደስታና በደህንነት በመርካት ነው። የመጀመሪያው ተፈጥሮ። ፊንላንድ የሺህ ሐይቆች ሀገር ትባላለች። እንደውም ከ180 ሺህ በላይ ሐይቆች አሏት። ይህም አየሩን ንጹህ ያደርገዋል። ሁለተኛው መተማመን የሚባል ነገር አለ በፊንላንድ ውስጥ። ፊንላንድ ፖሊስን ማመን፣ መንግስትን ማመን እና ጎረቤትን ማመን የተለመደ ነው። ቦርሳችሁን መንገድ ላይ ጥላችሁ ብትሄዱ ተመልሳችሁ ስትመጡ ታገኙታላችሁ። ሙስና የሚባል ነገር አይታወቅም። ነገር ግን አየሩ ቀላል አይደለም። በሰሜናዊ ክፍል ፀሐይ ለወራት አትወጣም። ይህም ጨለማና ብርድ ለመቋቋም ግን አንድ ልዩ ባህል አላቸው። እሱም ሳውና ነው። ሳውና ማለት ማሳጅ ቤት ማለት ነው ለማታውቁ። ይህም ነገር በጣም ያስገርማል። ፊንላንድ ውስጥ ያሉ የመኪኖች ብዛትና የሳውናዎች ብዛት እኩል ነው ቢባል ታምናላችሁ? አዎ፣ ወደ 5.5 ሚሊዮን ህዝብ ባለባት ሀገር ወደ 3 ሚሊዮን የሚጠጉ ሳውናዎች አሉ። በእያንዳንዱ ቤት፣ አፓርታማ፣ ሆቴል እና ሌላው ቀርቶ በፓርላማ ህንፃ ውስጥ ሳይቀር ሳውና አለ። ለእነርሱም ሳውና ማለት ገላ ማጽጃ ብቻ ሳይሆን አእምሮ ማደሻ፣ ከቤተሰብ ጋር ጊዜ ማሳለፊያና አስፈላጊ ውሳኔዎች መወሰኛ ቦታ ነው። በጣም ያስገርማል። አስገራሚው ነገር ሰውነታቸውን በሙቀት ካጋሉ በኋላ ቀጥታ ወጥተው በረዶ የተሸፈነበት ሐይቅ ውስጥ ይዘላሉ። ይህም ለጤና በጣም ጠቃሚ ነው ብለው ያምናሉ። እናንተ ብትሆኑ ተሞክሩታላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። አሁን ደግሞ ወደ ዋናው ጉዳይ እንምጣ። ብዙ ኢትዮጵያ ላይ የተመሰረተ ነው። በፊንላንድ መንገድ ላይ በከፍተኛ ፍጥነት ብትነዱ ቅጣቱ ቋሚ አይደለም። ለምሳሌ በቀን $10 የምታገኙ ከሆነ ቅጣቱም ትንሽ ነው። በቀን $10,000 የምታገኙ ከሆነ ግን ተዘጋጁ፣ በጣም ትልቅ ገንዘብ ነው የምከፍሉት። እንደ ኖኪያ ዳይሬክተር በሞተር ሳይክል በፍጥነት በማሽከርከሩ $103,000 ተቀጥቷል። ፍትሃዊ ነው? ይህ አይደለም። ሁለተኛ፣ የግል ርቀት። ፊንላንዳውያን ሰው ሲጠጋቸው አይወዱም። አውቶቡስ ሲጠብቁ ብታዩአቸው እርስ በእርሳቸው ቢያንስ የ2 ሜትር ርቀት ጠብቀው ነው የሚቆሙት። ዝም ማለት ይወዳሉ። ሳይለንት ኢዝ ጎልድ ወይም ዝምታ ወርቅ ነው የሚለው ተረት ለእነርሱ ነው የሚሰራው። ሶስተኛው እንግዳ ስፖርቶች። ዓለም ላይ ካሉ እንግዳ የሆኑ ውድድሮች አብዛኞቹ የሚገኙት በፊንላንድ ውስጥ ነው። የመጀመሪያው ሚስትን ተሸክሞ መሮጥ ነው። እንደምታዩ ምስል ላይ ሚስታቸውን ተሸክመው ብዙ ህዝብ ባለበት ቦታ ይሮጣሉ። አሸናፊው ምን ጥቅም አለው ካላችሁኝ፣ አሸናፊው የሚስቱን ክብደት ያክል ቢራ ይሸለማል። እንሂድ እንዴ? ሁለተኛው ደግሞ ሞባይል ስልክ የመወርወር ውድድር። አዎ፣ የድሮ ስልካችሁን አምጥታችሁ በመወርወር መወዳደር ትችላላችሁ። በስልካችን እንወዳደር? ሐሳባችሁን ኮሜንት ላይ ጻፉልኝ። ይህም ነገር ልብ ይነካል። ላለፈው 80 ዓመታት በፊንላንድ የምትወልድ ማንኛውም እናት ከመንግስት አንድ ስጦታ ታገኛለች። ይህም
ቤቢ ቦክስ ይባላል። ሳጥኑም ውስጥ ለህፃን የሚያስፈልጉ ልብሶች፣ ዳይፐሮች፣ መጫወቻዎችና የመተኛ ልብሶች አሉ። የሚገርመው ነገር ሳጥኑ ራሱ ፍራሽ ስላለው እንደ አልጋ ያገለግላል። የሀብታምም ልጅ ሆነ የድሃ ልጅ የመጀመሪያ እንቅልፋቸውን የሚተኙት በዚህ ሳጥን ውስጥ ነው። ይህም ሁሉም ህፃን እኩል ሆነው ህይወትን መጀመር አለባቸው የሚል መልእክት ያስተላልፋል። የሚገርም ነው። ፊንላንድ ብርዷ አጥንት የሚሰብር ቢሆንም የህዝቦቿ ልብ ግን ሞቅ ያለ ነው። ሙስና የሌለባት፣ ህግ ለሁሉም እኩል የሆነባት እና ትምህርት የንግድ መሳሪያ ያልሆነባት ሀገር። ምናልባት እኛ ከፊንላንድ የምንማረው ብዙ ነገር አለ። ስለ ትምህርት አሰጣጣችን፣ ስለ እኩልነትና ስለ መተማመን። እናንተስ ፀሐይ ለወራት በማይጠፋበት ግን ደግሞ ሰላም በሰፈነባት ሀገር መኖር ትችላላችሁ? በተለይም ያንን ቀዝቃዛ ውሃና ሙቅ ሳውና መሞከር ትፈልጋላችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስገራሚ ሀገር ጉዞ እስክንገናኝ ድረስ ሰላም ሁኑ። ቆይ አንዴ ከዛሬው ውጭ አልለምናችሁም፣ ግን ሰብስክራይብ አድርጉ። ሰብስክራይብ እያገኘሁ አይደለም፣ ቪው አልሰጠኝም። እንደው ሰብስክራይብ አድርጉ፣ ከእናንተ አይቀነስም። እኔ የቻልኩትን እየሰራሁ ነው። ማስተካከል ያለብኝ ነገር ካለ ንገሩኝ። አመሰግናለሁ እስከ መጨረሻው ስላዳመጣችሁኝ።